ቃል አቤት የት ምን አላችሁኝ? ዛሬ ነው ሰምተን የቱ ባዮሎጂውን ነው ባዮሎጂውን አሲ ወይኔ ይሄ ልጅ መሞት ነው እንዴ ፈለገው? አሲ ከኋላ ሲል ጆስ እየመጣ ነው እንዴ? አዎ ከሳሚ ጋር እየመጣ ነው። ወይኔ ይሄንን ነበር የፈራሁት እኮ። ቃልዬ አንዴ ላናግርሽ። አንተ ልጅ መሞት ነው እንዴ ፈለከው? እሺ ምን አደረኩኝ? እባክህ መትላትን ስማ በእናትህ። ያማል እንዴ ጆሲ ከኋላ እየመጣ ነው። ሂድ እና ይምጣ ችግር አለው ታዲያ። ያማል እንዴ ልብኩል ፈነዳ ነው። ማይጋ ቶሎ መረሳለሁ። ነጭ በስትክክል ሰማኸኝና ምኑን ተደወለ? ማን የደወለው? እማዬ እናንተ ጠብቂያለሽ አንሺዋ። ምንድነው? ወደ ሰፈር ተመልሻለሁ ነው የምትለው? እማዬ ደህና አይደለችም? ደህና ነች መሰለኝ። እኔ እንጃ መሰለኝ ማለት ቆይ እሺ ጠብቀኝ። ቆይ አብረን እንጠብቀኝ። እና እንዴ ነው ግን አቡሌ ትምህርት ቤቱን ለመርከው እንዴ? በአንድ ቀን አንተ እኮ የሌለ ፈጣን እኮ ነው። እና እንዴ ነው ግን አሪፍ ቺኮች አሉ አይደል? አረፋያ አቡሌ ግን በጣም ጓደኛሞች ነበራችሁ? ቀላል ጓደኛሞች ነበርን። በተለይ ከጥሩምቤ ጋር በኢየሱስ ሁላችንም ጓደኛሞች ነበርን። አይ ለዛ ነው። ቆይ ግን አሁን ለጥሩምቤ የምታስብላትን ያክል ለኛም ታስባለህ? አዎ ለዛ አይደል እንደ ሀገር የቀየራችሁ ቃል እንደዛ ተቀፍቀፍ ብላችሁ ስታለቅሱ የነበራችሁት። ጀመረ ደግሞ አቡሌቶ ይፋሲል እኮ ባህሪው መሻጥቸው። ይልቅ አንድ ጥያቄ ልጠይቃችሁ። ጠይቀን ችግር የለም። ስለ ጥሩምቤ ነው አይደል? ፋያ እስኪ ዝም በል። ነገሩን እኮ ላቅለልለት ብዬ ነው። እስኪ ፋያ አንዴ ዝም በል። አቡሌ ቀጥል። ማለቴ ጥሩምቤ አላልኩም? ይሄው ፋያ እስኪ ለትንሽ ደቂቃ ዝም በል። አቡሌ ቀጥል። ጥሩምቤ ትምህርቷን ያቋረጠችበት ምክንያት ምንድነው? ምን ነው ዝም አላችሁ? አይ ምንም እንዲሁ ነው። እንዲሁ እንዳልሆነማ በደንብ አውቃለሁ። ማለት እናቴቴንም አውርቻቸው ነበር እና ከመልሳቸው የተረዳሁት የሆነ ነገር እንዳለ። ማሚ ምን አለች? ምንም አላለችኝም። ራሷን ጠይቃት ብቻ ነው ያለችኝ። ግን ፊቷ ላይ ሐዘን እንዳለ ያስታውቃል። ፋያ እኔም ሁሌ እጠይቃለሁ እያልኩኝ እረሳዋለሁ። እኔ እኮ እንደውም የሰፈር ውሎ በልጦባት ትምህርቷን የተወች ነበር የሚመስለኝ። አዎ ልክ ነህ። ለዛ ነው ትምህርቷን ያቋረጠችው። ተው ፋሲሉ፣ በደንብ አውቃለሁ እየዋሸኸኝ ነው። ደግሞ እነሱስ ቢሆን ይሄ ብቻ ከሆነ ምክንያታቸው ለምንድን ነው መናገር ያልፈለጉት? አቡሌ በእናትህ አጨቅጭቀኝ። ይሄን ነገር መናገር አልችልም። ተውት። ለምን? በቃ ይሄን ነገር ለማንም እንዳንናገርና ደግመን እንኳን እንዳናነሳ ቃል አስገብተናለች። ከመሀላችን ግን እምቢ ብሎ ይሄን ነገር የሚናገር ካለ ጥሩምቤ ሌላ ሀገር ሄዳ እንደምትኖር ይነገረችን። ምን? ይሄን ያህል ከባድ ጉዳይ ነው ማለት ነው? ስማ አቡሌ፣ ከዚህ በኋላ ጥሩምቤን በሰላም ማግኘት የምትፈልግ ከሆነ ይሄን ነገር ደግመን እንዳታነሳላት እሺ? ግን እኮ እንደ ጓደኛ ግን እኮ የሚባል ነገር የለም አቡሌ። እኔ ነገር ያለ የፈለግከውን መምረጥ ትችላለህ። ይገባሃል? እና ወዴት ነው ፋሲል? ብቻዬን መሆን እፈልጋለሁ። ነገሩ ይሄን ያክል ከባድ ነው ማለት ነው? ፋሲል እኮ እንደዚህ ሆነ አይቼው አላውቅም። ከባድማ ቢሆን ነው ሁሉ መናገር ያልፈለጉት ይመስለኛል። አንተና ጥሩምቤ ጥሩ ግንኙነት አላችሁ አይደል? ነበርን። አሁን ግን ምንም እንደ ድሮ አይደለችም። ምንም ደስታ ፊቷ ላይ አይታይም። አቡሌ እኔ ካንተ ባላቅም እነሱ የደበቁት ነገር በጣም ከባድ ከሆነ ጥሩምቤ ተጎድታለች ማለት ነው። በዚህ ሁኔታ ደግሞ የድሮዋን ጥሩምቤ ለማግኘት በጣም ከባድ ነው የሚሆነው። እሱማ ልክ ነህ፣ ግን ምን ማድረግ እንዳለብኝ ራሱ አላውቅም። በጣም ቀላል ነው። ምንም እንዳልተፈጠረ ሆነ እንደ ድሮ አብራት ጊዜ አሳልፍ። እሷ እኮ ግን ከኔ ጋር ምንም አይነት ጊዜ ማሳለፍ አትፈልግም። ለጊዜው ነው። ያን ያህል ባላቃትም ጥሩ ልጅ እንደሆነች አውቃለሁ። እሱማ ነች፣ ብቻ ግን ፈጣሪ ያውቃል። እንደሱ ነው የሚባለው። በቃ እንዴት ግን አቡሌ ብቻ ለዛሬ ነው ብታገኛት አሪፍ ይመስለኛል። እሞክራለሁ።
ሄዷል። ወዴት? ቀኑን ያወቅሽ ለምን የምትጠይቂ? ግን አሜን ምር ይወደኛል አይደል? እንዴ ወርዲ እንዴት እንደዚህ ልትይ ቻልሽ? በትንሽ በትልቁ ይጣላኛል። ፍቅር እንደዚህ ነው እንዴ? ወርዲዬ እኔ ከተመለከትኩት አንፃር እንደዛ አይመስለኝም። ሊያጣስ ስለማይፈልግ እኮ ነው ፍቅረኛ አለኝ ያልሽ ራስ አብሮሽ ነው አይደል እንዴ? ግን ታዲያ ምንድን ነው እንደዚህ የሚሆነው? አላውቅም። ብቻ ግን የእናንተ መጣላት የሚፈልግ ሰው ሳይኖር አይቀርም። ማለት ማን? ይኸውልሽ ወርዲ አንቺ አቤኔን ያገኘሽው ጊዜ የተከታተላችሁ ሰው ነበረ። ከዛም ቴክስቱ ተላከለት። አቤኔ የሚያንሳይ በጣም ተናደደ። እኔ ይመስለኝ እንደዛ ነው። አሃ እንደዛ ነው ማለት ነው አይደል? እንደው አሁን ላቤኔ እውነቱን ነግሯለሁ። አንቺ ያምሻል እንዴ? እኔ እኮ ገና ሊሆን ይችላል ያልኩት። ነገሮችን ማገናዘብ መልመድ መቻል አለብሽ። የትኛው ነገር ነው ማስተካከል? ይሄ ሰው የነገረሽን ነገር በሙሉ አምነሽ የምትቀበይው ነው። ነገሮችን ማመዛዘን አለብሽ። እኔ እኮ ልክ ነው ብዬ ስላሰብኩት ነው። ቢሆንም መቸኮላችን ለውጥ አያመጣም። ባይሆን እኔ ቀስ አድርጌ አናግረዋለሁ። በጣም እኮ ነው ናፈቀኝ የኔ አፍቃሪ። ለዛሬ ፎቶን አክፈሽተኝ፣ ለነገ ግን እኔ ራሴ አዋራዋለሁ። እውነት እውነት ደግሞ እኮ እሱም ስለተናደደ ነው እንጂ እሱም እንዳንቺ እየናፈቀሽ ይሆናል። አዎ ይናፍቀኛል የኔ በግ፣ የኔ ዋህ። በጣም እኮ ነው የምወድሽ። በጣም ነው የምወድሽ። ቆይ ግን ማለም እንደዚህ ያደረግሽ? እና ስትጠቁ ቁጭ ብዬ ማየት ነበረብኝ እንዴማ? ከአውራሪስ ጋር ምንም አይነት ግንኙነት ላናደርግ ቃል ተገባብተናል አይደል እንዴ? እናንተ ግን አሁን ላይ አንድ ያልገባችሁ ነገር አለ። እማ እኛ ምንም ቢሆን ሰላም ነው የሚሻለን። ሰላም ስለሆነ ነው እንደዚህ ተለጣጥፈ የመጣው። ይሄ እኮ የልጆች ጸብ ነውማ። እኛው ራሳችን መፍታት እንችላለን። እማ አውራሪስ በጣም ራስ ወዳድ ሰው ነው። በቃ ያን ሁሉ ጊዜ ያሳልፈናል። ተመልሰን ግን ወደዛ መመለስ አንፈልግም። እና የማንም መጫወቻ ሆነን እንቅር ነው የምትሉት? ማንም የጠገበ እየተነሳ እንደዚህ ድራገጥብን ነው የምትሉት? አውራሪስም ቢሆን እኮ ከዚህ የተሻለ ነገር አያደርግም። አይደለም ምንም ቢሆን ያባታችሁ ወንድም ነው። ለኛ ግን ካጎትነቱ ይልቅ ራስ ወዳድነቱ ነው የሚበልጥብን። እስኪ አስቢውማ መሽኛ ያለ ገንዘብ አንድ ነገር አድርጎልን የሚያውቀው። እንደውም ላባይ እንዳትጨርሹ ይኸው ሁሌ ስለዚህ ሲነሳ እንደብድ ያረግሻል። አያት አይደል እንዴት እንደሚያደርጋት? እኔ ሰብል አይደለም እንዴማ። እሺ ቆይ እሺ ተረጋጊ።
አንተ ደግሞ ምንድነው እዚህ ጋር የተገተርከው? ምን እሺ ነው ደግሞ? ይሄን ስፓት እኮ ከተውኩ ቆየህ ብዬ እኮ። አቡ በእናትህ አትነዝንዘኝ፣ ለራሴ ይደብሩኛል። ምን ነው ከሄዱ ጋር ተጎራበጣችሁ እንዴ? ሲጀመር ከሷ ጋር መች ሰላም ሆነን እናውቃለን? ለነገሩ አው እና ምን እሺ ነው? አይ እንዲሁ ነው ነው ወይንስ አቡሌ? ፋያ ትጣላኛለሽ? እሺ በቃ እንዴ ግን ብታይ አቡሌ ዛሬ ሌለ ነበር ያማረበት። እና እኔ ምን አገባኝ? አይ በቃ የትምህርት ቤቱ ሴቶች እንዳለ ብለው እያዩት ነበር። አይገርምሽም? እኔ ራሱ የልጅ እንደዚህ ነው እንዴ ብዬ ግርም ብሎኝ። ምንድነው የምትቀደደው? አቡ በእናትህ አሁን በቃ ብቻዬን መሆን ፈልጋለሁ። ንካው። አረ በቃ እየመሸኩ ነው። አቡ ተፋታኝ፣ በቃ ራሴ እመጣለሁ አልኩህ አንዴ። እሺ እንዳልሽ ገና አቡሌን እየጠበቅሽ ከሆነ በዚህ አይደለም እሺ ይመጣው በዛ ነው። አገኛለሁ። እሺ ፋያ በለው የሆነ ሰው ግን አምሮበታል። አረ ተይዱ አትቀልጂ እንዴ የምን ቀልድ አመጣ? ዛሬ ገና ይሄ ዩኒፎርም ትክክለኛውን ሰው አገኘ። ብቻ ነፋስ ይለው እንዳይሰሙሽ። እንዴ ይስሙ፣ እኔ እውነቱን የተናገርኩት። እሺ ካልሽ ማሂ ቤት አለች እንዴ? አረ ዛሬ ሰፈር ውስጥም ዝርም አላለች። ለምን? እኔ እንጃ፣ አንዳንዴ እንደዚህ ነው የሚያደርጋት። እና የት ሂጅ ልፈልጋት? ወይ አንተ ልጅ አሁንም በቃ እንደ ልጅነታችሁ ነው የምታስበው? በቃ ከመሸ መምጣቱ አይቀርም፣ ትመጣለች አይደል? እሺ በቃ ወደ ቤት እየሄድክ ነው? አዎ በቃ ማታ ቤት ና። እሺ ራት እንዳትቀር። እሺ በቃ ሂዱ። ቻው ቻው። አቡል አሁንም እኮ እንደ ልጅነቱ ነው፣ ምንም አልተቀየረም። ዛሬ ምንም አይነት ችግር አልፈልግም። አርፈህ መማር ብቻ። ቆይ ግን እኔ ሁሌ ልጅ ነው የምመስልሽ? እሱን አላውቅም። ሌላ ችግር ግን መጨመር አልፈልግም። ይኸውልሽ አንቺም ቢሆን ክፍል እየመጣሽ ነው መከታተሉ ማቆም አለብሽ። እዩ ቅርታዬ ነኝ። አንዴ ላውራችሁ ይገባል። አቤት። እህቱ እንደሆንሽ ነግሮኛል። ኢዮብ ግን አንድ ያልገባው ነገር አለ። ቆይ ምንድነው እኔ የማላውቀው ነገር? ይኸውልህ ኢዮብ፣ ወንድሜ ሰው የሚሰማ ሰው አይደለም። ሁሉ ጊዜ በእኔ ምክንያት ከሰው ጋር ይጣላል እና ከቻልክ ከሱ ብትርቅ ደስ ይለኛል። ይኸውልሽ ቃል፣ እኔ ምንም የተለየ ነገር አላደረኩም። በቃ ለመማር ነው የመጣሁት። እባክህ ለምን ምን እንዳደረግህ ታውቀዋለህ። ቆይ ምንድነው? ትናንትና ደግሞ የተፈጠረ ነገር ነበር። ይኸውልሽ ወንድምሽ ምንም ጥፋት የለበትም። ጥፋቱን ያጠፋው ወንድሜ ነው። ግን እኔ በሱ ቦታ ሆኜ ይቅርታ ልጠይቃችሁ ነው። እና አሁን ምን እንዲያደርግ ነው የፈለግሽው? በቃ እኔ አጠገብ ካልተቀመጠ ሁሉም ነገር ሰላም ይሆናል። እንዴ እኔ ለምረው ማርገው? ኢዮብ ለኔ ስትል። ቆይ እሱ ማን ስለሆነ ነው እንደዚህ የሚያደርገው? እባካችሁ በቃ ከአቅሜ በላይ ስለሆነ ነው ልለምናችሁ። ኢዮብ ሌላውን እኛ እናወራለን። አንተ ቦታ ቀይረ ተቀመጥ። እንዴ ለምንድነው ቦታም ቀይረው? ነገርኩህ። እሺ
ዲና ይሄ እኮ የማይሆን ነገር ነው። አውቃለሁ አቤል እንደተናደድክ፣ ግን ደግሞ በጣም እንደምትወዳትም ጭምር አውቃለሁ። እና መውደድ የመጫወቻ እንደሆነ ያደርገኛል? ኧረ እኔ እንደሱ አላልኩም፣ ግን እሷም በማታውቀው ነገር በጣም እየተሰቃየች ነው። ባክሽ እሷ ምንም አትሆንም። አንዴ ተሳስታለች፣ ግን መነኛ ቢኒ አንተን ብቻ ነው የምትወደው። እባክህ አንድ ድል ስጣት። አሁንስ ደክሞኛል ዲኑ። ግን አልናፈቀችህም? አየህ ቢኒ፣ ለዚህ ከሆነ እንድትገናኙ እንፈልገው። ደግሞ በፍቅር መካከል እኮ ጸብ አይኖርም አይባልም። ለምን እንደሆነ ባላቅም ልክ እንዳልሆነ እያወኩኝ እወዳታለሁ። አብሬያት ጊዜ ማሳለፍ፣ በሳቋ መሳቅ፣ በደስታዋ መደሰት እፈልጋለሁ። እያናደደችኝ ራሷ አፈቅራታለሁ። ዲኑ ይህ ፍቅር የሚሉት ነገር ግን ምንድን ነው? ቢኒ፣ እውነተኛ ፍቅር እኮ ልክ እንደዚህ ነው። ደግሞ መነኝ ሁሉም ነገር የሚስተካከልበት ጊዜ አይርቅም። አይ ዲኑ፣ ለእኔ እኮ እሷን አንድ ሰከንድ ማጣት ልክ እንደ እልፍ ዘመናት እየሆነብኝ ነው። እና ልታገኛት ትፈልጋለህ? አቢኒ፣ እሷም እኮ ተጨንቃለች፣ ግን አንተን ብቻ ነው ማግኘት የምትፈልገው። የምር ዲኑ፣ እኔም ብቻ ማግኘት ነው የምትፈልገው? አዎ፣ በደንብ ጊዜ ተሰጣጡ። ከዛ ሁሉም ነገር ጊዜውን ጠብቆ ይጠፋል። አመሰግናለሁ ዲኑ። ባይገባኝም እኔ እሷን ብቻ ማግኘት ነው የምፈልገው። በቃ እሺ፣ ይዣት እመጣለሁ። እሺ። ዛሬ አብሯት ተቀምጦ ይሆንና ምን እንደማደርግ ነው ያውቃል። ኧረ ጆሲ ብትረጋጋ ይሻል። አማሩ ተመራመሩ። ምንድን ነው ሱክ እያለ ይከተላል። በቃ እሺ፣ ወደዚህ እንማራለን። እንዴ አቡሊ፣ ከትምህርት ቤት ለምን ቀረህ? እንዲሁ ዝም ብለው ደብሮኝ። ቆይ ለምንድን ነው የሚደብርህ? አረ ኖርማል ነገር ነው፣ ቀለል አድርጊ። ቢሆንም እኮ ትምህርት ቤት ብትሄድ ይሻል ነበር። ቢያንስ እዛ ይለቃል። አዎ ግን ችግር የለው። ቆይ እሺ፣ ደግሞ ለምንድን ነው ማታ ያልመጣው? ማታ እንኳን ትንሽ ደክሞኝ ስለነበር ጋደም ባልኩበት እንቅልፍ ይዞኝ ሄደ። እሺ ጥሩ፣ በቃ ከኔ ጋር ትሄዳለህ? አይ ኤዱ፣ ዛሬ እንኳን ይቅርብኝ። ባይሆን ማሂ ቤት አለች። አቡሌ ግን ሳትዋሽ ንገረኝ፣ ከትምህርት ቤት የቀረው ደብሮክ ብቻ ነው? አዎ ኤዱ፣ ምን ነው? አይ ምንም ሲመስለኝ፣ ግን የሆነ ሳይናፈቀ ይመስለኛል። አረ ኤዱ፣ ለምንድን ነው እንደዚህ የምትይው? እና ምን ልበል? ከመጣህ ጀምሮ እኮ ከሷ ውጪ ወሬ የለህም አይደል? ምን ላድርግ ብለሽ ነው? ልጅነቴ ሁሉ እሷ ጋር ስለቀረ የሚመለስልኝ የመሰለኝ እኮ ነው። እሱማ ልክ ነህ። እሷስ መቼ ያለ አንተ ይሆንላት ነበር እንዴ? ነበር ማለት አሁንስ ተቀይራለች ማለት ነው? አቡሊ፣ እሷ እኮ አንተ ላይ ብቻ አይደለም የተቀየረችው፣ ሁሉም ሰው ላይ ተቀይራለች። ለምን? አሁን ወደ ስራ መሄድ አለብኝ፣ ሰዓት ረፍዶብኛል። ከቻልክ በኋላ ና። እሺ ቻው። ቆይ እሺ፣ ቤት ነችው? ያልነገርሽኝም እኮ። ጠዋት ነው ከቤት የወጣችሁ። ሰፈር ውስጥ ፈለግ አድርጋ ታገኛታለህ። ቻው በቃ አቡሊ። ቻው። እሺ ቆይ ምንድነው ሁሉም ሰው ሊነግረኝ አልፈለጉ? ቃልዬ፣ ቅድም መምህር ባይገባ ኖሮ ከባድ ነገር ነበር የሚፈጠረው። እንዴ በጣም እንጂ። ቆይ ግን እንዴት ተወው? አዚ ጆሲ እኮ እንደዚህ ነው። በተናደደ ሰዓት አታገኝም፣ ግን ትንሽ ሰዓቱ ካለፈ በኋላ እርጋታው ላንቺ ራሱ ያስፈራሻል። እኔ ራሱ ገርሞኛል። ናታንስ? ናታን ከጓድ እንዴ ወደዚህ እየመጣ ነው። እንዴ ማን ነው? እዮብ እየመጣ ነው። ወይኔ ጉዳችን። ጆሲ እንዳያየን። እሺ እሺ በቃ ቃልዬ፣ ጆሲ ካላየቸው ልምጣሽ። እኔ ቆንጆ መቀመጥ ይቻላል? እሺ አመሰግናለሁ። አንቺ ቦታውም አንቺም እኮ እንዴት እንደምታምሩ። ቆይ አንተ ምን መሆን ነው የምትፈልገው? የኔ ቆንጆ ምን እንደሆነልሽ ነው የምትፈልጊው? እንዴ መሞት ነው እንዴ የምትፈልገው?
ከሞትኩማ እኮ ቆየሁ። አልገባኝም። የውበትሽ ምን እንዳስነካኝ አላውቅም። እዚህ ግቢ ከገባው ጀምሮ ካንቺ ጋር አጣብቆኛል። ይኸውልህ የምነግርህን ስማኝ። እኔ ለቀልድ የሚሆን ጊዜ የለኝም። ህይወትህ አደጋ ላይ ነው። ከኔ ራቅ። ኧረ የኔ ቆንጆ እኔም ምን ማረጋልሽ? አንተ ችግር አለብህ። ፍቅሬን አፍቀኸኛል ናፈኩህ መራራቁ ቀርቶ አንተያይም ፍቅሬ ገባህም ፍቅሬን አፍቀኸኛል ናፈኩህ መራራቁ ቀርቶ አንገናኝም ፍቅር አይገባህም ውዴ ፍቅር አይገባህም ባለው የሆነ ሰው ድምፁ እንዴት ያምራል! እንዴት ነው? አንቺ እየሰማሽኝ ነበር? እና ታዲያ ይሄን የመሰለ ምሰጣ እንዴት ሰብሬ ልግባ? ዘፋኟ ራሱ እኮ እንዳንቺ በናፍቆት ተርባል ዘፈነችው። አረዲኑ አተሳፈሪ ባለው የሆነ ሰው ጭራሽ አንቺም አስለሽ አመጣሽ። ናፈቀኛ። ቆይ ለሱ ልትሰጩ ነው? ቢቀበለኝማ አዎ። ግን ምን? እሱ እኔን ማየት የሚፈልግ አይመስለኝም። ቅድም ክላስ እንዴት እንደተኮሳተረብኝ አየሽው አይደል? አይ ዮርዲ፣ ቆይ ግን ለምንድን ነው ቅድም መምህር አጥናፉ እንደዛ ያደረጉት? ወይኔ ብታይኔ ካሁን ካቺ ጋር አልሰራም ይለኛል ብዬ እንዴት እንደፈራው። ለምን እምቢ ይላል? እሱም እኮ ንዴት ይዞት ነው እንጂ ያንቺ ነገር እንደማይሆንለት ያስታውቃል። እውነትሽን ነው ዲኑ? አዎ፣ ከፈለግሽ ሄደሽ ጠይቂው። አንቺ ደግሞ አትቀልጂ። ሊያይኝ እኮ አይፈልግም። እውነቴን ነው ዮርዲ፣ አሁን እኮ ወርቸው ነበር። እስኪ አባቢን በይ። አባቢ እንደውም ሊያወራሽ ይፈልጋል። እየቀለድሽብኝ አይደለማ? ዮርዲ ደግሞ እኔ በአባቢም እያወሻለሁ እንዴ? የኔ ውድ በጣም ነው የምወድሽ። በጣም አመሰግናለሁ። እሺ። አረ ዮርዲ መንገዱ በዚህ ነው። እሺ። እና ስዕሉን ልስጠው? ደስ ብሎኝ እኮ ስለተናገርኩኝ። አይ አንቺ ልጅ እኔ የምለው ቆይ ምን ተገኝቶ ነው ይሄ ሁሉ ደስታ? ምን አገባ? አረ ለማንኛውም እኔ ለጸብ አይደለም እሺ የመጣሁት። እና ከኔ ምን ፈለክ? እንደው እኮ ብትናፍቀኝ አይንሽ ሊው ብዬ ነው የመጣሁት። አረ እባክህ ሌላስ የለም? አንተ የኔ ታይፕ አይደለም። አሰማም እንዴ? ለነገሩ ልክ ነሽ። ለአህያ ማራይ ጥማትም አይደል? አንተ ማን ነው አህያ? እኔ ስድቡን አይደለም ባክሽ ተረቱን ነው እንዴ? የሆንክ አሮጊት። እሺ የምድር ጉድ ጉሬዛ ይረዛ ባክሽ። አረም ጨጉድ አንቺ ቆይ እንዴት ነው እንደዚህ የምትንጠባረቅ? ምን አደረኩክ እንዴ? ምን አደረኩት ይኛልሽ እንዴ? ምን አደረኩክ እንዴ? ልቀቀኝ። ምን ለቅሽማ እዚህ ጋር ስስሚኝ ነው? እሺ ኧረ እባክህ ልቀቀኝ። ልቀቀኝ። ልቀቃት እንጂ ሴት ልጅ ማሰቃየትና መምታት ወንድና መስሎ ነው እንዴ? ነው ወይ? አይ አይደለም። እሺ ሂደውን ከዚህ ሂድ፣ ከዚህ ትሰማለህ? ከዚህ በኋላ አጠገቧ እንዳትደርስሽ እንዳይለመድ። ምንድነው? የሆነማ ግራ የሚያጋባ ነገር አለ።
የኔ ቢራቢሮ ይቅርታ እርግቤ፣ በጭራሽ እንዳታለቅሺ። አሁን እኔ አንቺን ብቻ ነው የምፈልገው። በምንም አይነት ሁኔታ ውስጥ ላጣሽ አልፈልግም። በቃ አጠገቤ እንድትሆኝ ብቻ ነው የምፈልገው። ግን እኮ እኔ ብዙ በድያለሁ። እርግቤ፣ ፍቅር ይታገሳል፣ በደልን አይቆጥርም አይደል የሚባለው? ይሄንን ያወቅኩት ደግሞ ባንቺ ነው። በቃ እኔ አንቺ ላይ መለወጥ አልችልም። እውነት እኔ በቃ አትለወጥብኝም? እርግጥ ነው ሰው ነኝና በአእምሮ ሊበሳጭብሽ እችላለሁ። ልቤ ግን አንቺ ጋር ብቻ ነው። እርግቤ፣ አፈቅርሻለሁ። እኔም አቤኔ ወይስ ምንድነው? እርግቤ፣ አሰለሽኝ ነው? ስትናፍቀኝ እኮ ነው። በያ ፊት ነው። ትላንት ግን ምን እሺ ነው? ምኑ ከቺኳ ጋር እንደዛው ናችሁ የወጣችሁት? ባኪ ዝም ብሎ። ኧረ ኢመርጀንሲ ብቻ ልፎግሪኝ ባልሆነ። ምንድነው ፎግሪሽ? ዝም ብሎ ነው ብለሽ ነው? ስለሆነ እኮ። ምን ነው ያስቸግርሻል እንዴ? ምኑ ዝም ብሎ ምናልባት ዝም ባለ አፍ ዝም ባይገባም ሲባል ሰምተሽ? አይ ባክሽ ትንሽ የፋሚሊ ኬዝ ነው እና እንደዛ ነው የሚባለው። ግን ዝም ብዬ ሳስብ የሆነ ካቦ ሳያስፈልግሽ አልቀረም። ያው ካቦ ያደቦ ነው። በል ተነስ፣ ክላስ እየገባን እናወራለን። ምን አገባህ? ጨዋቱ ምን አመጣ? አሁን ከጠገቤ ተነስተህ ትሄዳለህ ወይስ አትሄድም? ቆይ ምን ቢልሽ ነው ይሄን ያለው የተናደድሽው? ምን አገባሽ? ዋት ምን ነው መጠየቅ ችግር አለው? በማያገባው ነገር ጥልቅ የሚል ሰው አይመቸኝም። እሱስ ልክ ነሽ። ስለዚህ ምን ተነስተሽ ሂጂ። ምንን አስመልክቶ ነው ፈገግታው? በማያገባው ነገር ጥልቅ የሚል ሰው አይመቸኝም። እኔም እኮ ፈራሁት እሱን ነው። ቆይ ግን አክስትሽ አርደኛ ናቸው እንዴ? ያን ያክል እንኳን አይደላችሁም፣ ግን ስለማከብራት ነው መሰለኝ እፈራታለሁ። እና ታዲያ ለምን ዋሸሻት? በቃ እኔ ከወንድሟ ጋር እንድጣላው እንድታውቅ አልፈልግም። ግን እኮ አባትሽ ምንም አላጠፋም። ጥፋቱን በሙሉ ያጠፋችሁ እናትሽ ነች። ቢሆንም ግን መታረቅ እየቻሉ ሌላስ ማግባት አልነበረበትም። እና ታዲያ እናትሽ ያጠፋችሁ ጥፋት ለይቅርታ የሚሆን ካልሆነስ? ቢሆንም ግን እወዳታለሁ። እና ታዲያ ለአንቺ ደስታ ሲባል እሱ የራሱን ነገር ማጣት አለበት? ምን ችግር አለ? ልጅ አይደለ? ቆይ ግን አንቺ ምን አይነት ራስ ወዳድ ነሽ? እኔ ራስ ወዳድ አይደለም። ለማንተ እንደተስተለኝ ይከፋኛል። እሺ እንግዲህ እውነቱን ነው የነገርኩሽ። ኮሎምቦስ እንደዛ አትበለኝ፣ እኔ ይከፋኛል። እና አንቺ ከፋሻል ተብሎ ነው ኮሎምቦስ እውነቱን ከመናገር ዝም ልበል? ይኸውልሽ እየሄድሽ እሺ፣ ኮሎምቦስ እኮ ነው ነው? አዎ ነው። እሄዳለሁ። እሺ ኧረ ሂጂው፣ መንገዱን ጨርቅ ያርግልሽ። ነኪው። ቻው ቻው። እሄዳለሁ ምናምን ብላ ታስፈራራለች እንዴ? አንቺማ ለአባትሽ ያለሽ ለኔ መቼም አትሆኚኝ። ምን አይነቷ ነች በህፃን? አረ ምን እንደዛ ይመስለኝ። በቃ ይሄን አመቱ ነው አንድ ዋንጫ ግድ ይለናል። ኧረ አልሰማም። ያ መላጣ ሄደ ስንል ደግሞ ሌላ መላጣ ከች ብሎብናል። ጊዜው የመላጣ ነው እና ምን ችግር አለ? መላጣው እየመረጡ መቅጠር ነው። እንዴት ነው ያሞኔ? ግን በቃ አርሴ ነፍሴ አንድ ዋንጫ ግድ ይላታል። አረ በእናትህ ዝም በል። አረ ፈሩ። ምን ያሳፍረናል? ዘላለማችሁን እንደ ወያላ ዋንጫ ተሸክማችሁ ማቀበል ብቻ ዋንጫ። አንተ ልጅ ብታርፍ ይሻላል። አረ ጅላሱ ስሙ ዛሬ የሚገርም ቀመር ነው የተቀመረለት።
ቀመርሽ አንተ ደግሞ ሁሌ እንደቆረጥክ መች ነው ቆይ ቁማር የምበለው? ሳምሽ አልሰማሽም? ባለፈው በግመል ውድድር አስይዤ እኮ ለበለብኩ። ኧረ አንተ በግመል ደግሞ ጀመርክ? ኧረ ምን ይመስላል በእናትህ የሆነ ግመል ስማ የተሻለውን መርጣል። እሺ ከዚህ በኋላ አታጠገብበት ደርስ እንደዚህ ብቻ አድርጌ አልተውም፣ እገድልሃለሁ። ኧረ ጆሲ በቃ ፍታ፣ አረጋጋው እንጂ። ትሰሚያለሽ ቀጮ፣ እዚህ ነገር ውስጥ አትግቢ፣ አይመለከትሽም። ለማንኛውም እንተውቅ። እየው እባላለሁ። በነገራችን ላይ የሚገርም አቀባበል ነው ያደረግልኝ፣ ወድጄዋለሁ። ትሰማለህ? ያንተን ዝባዝንኬ ልሰማ አይደለም የመጣሁት፣ ላስጠነቅቅህ እንጂ። አይ ማስጠንቀቂያው አልገባኝም ካልክ ደግሞ በደንብ እንዲገባ አደርግሃለሁ። ማስጠንቀቂያው እንደዚህ ሆነ፣ ሌላውን አሰብኩት። ደግሞ ቆንጆ የት ነው ያለው? ምን አልክ? ስለዚህ ካልመለከትሽ ጆሲ በሩን ስሙን አትጥሪብኝ። ስሙን አትጥሪ፣ ስሙን አትጥሪ። ቆይ ምን እንደሆነልኝ ነው የምትፈልገው? ምንም እንድትሆኝ አልፈልግም። አርፈሽ ትምህርትሽን ትማሪያለሽ። እሱን አንተ ብለኝ አይደለም የምማረው። ደግሞ ትልቅ ሰው ነህ። አይደለሽም፣ ነኝ። አይደለሽም፣ አይደለሽም። ትልቅነት አንተ ምንድን ነው? ሰውን በማስፈራራት ይሄ ነው ለአንተ ትልቅነት? ከዚህ በላይ እንድትናገር ያልፈቅድልሽ። ምክንያቱም በዚህ ነገር ምን እንዳጣን ሁለታችንም ስለምናውቅ። በቃ አታስፈራራኝ እንዴ! እኔም እኮ የራሴ ህይወት ያስፈልገኛል። የራስ የሚባል ህይወትማ ከዚህ በኋላ የለሽም። እባክህ ጆሲ ልለምንህ፣ በማሚ ይዣለሁ። በቃ ተወኝ። አልችልም ቃል። እሺ በቦሚ ስሟን አትጥሪ፣ የእሷን ስም አትጥሪ፣ የእሷን ስም አትጥሪ፣ የእሷን ስም አትጥሪብኝ፣ የእሷን ስም አትጥሪ። የሚፈጠረው ነገር አይደል የተፈጠረው? እናትሽ አሲ ውስጡን እኮ ብታውቂው በጣም ምስኪን ነው፣ በጣም ምስኪን። ግን አንዳንዴ ምርጫ በሌለበት ህይወት ውስጥ ኖረሽ ታውቂያለሽ። ግን በዛ ነው ቃል ሆኖ ግን ማለት በቃ ቻው። እሺ ጥሩም ቤት ጠፍተሽ ነው? ምን ፈለግ እንዴ? አንቺን ነዋ። ትላንትናም ዛሬም እኮ ስፈልግሽ ነበር። ለምን ፈልገኝ ነው? እንዲሁ። ግን በሰላም ነው? ሰላም ነኝ። እሺ ትንሽ አብረሽኝ አትቆይ? ለምን? ቆይ አንቺ አልናፈኩሽም እንዴ? እንደ ልጅነታችን አብረሽኝ መጫወት አትፈልግ? እሺ ቆይ እማቤት እኮ መልእክት ልካልሻለች። የምን መልእክት ነው? እሱ ነው ቤት ሄደን ነው ማሳይሽ። የትም አልሄድም። የምታሳየኝ ከሆነ እዚህ አምጥተህ ማሳየት ትችላለህ። እሺ አሳይሻለሁ። ሰማለህ? አንተ ለእህትህ እንደምታስብላት ሁሉ እኔም ለአንድ ወንድሜ እሳሳለታለሁ። ከወንድሜ ራቅ። ምን አልሽ? ተናግሬያለሁ። አንተ ያደረግከውን ነገር ማድረግ ማንም አቅቶት አይደለም። እሺ ወንድ ሁን። አንቺ ልጅ በጣም ታይ ሰሚያለሽ? እኔን የሚያሳደገችኝ ሴት ናት። እሺ ሴትና ልማት ቢገባ ወንድሜ የተወለደው ከሴት ነው። እሺ ከኔ ምንድን ነው የምትፈልጊው? እንጃ ያማረልሽ መስሎሻል? እንዲያምርልኝ አልፈልግም። እኔ በማያገባው ነገር የሚገባ ሰው አልወድም ልትይኝ አይደል? ገብቶኝ ነበር።
አሁን ግን የሚያገናኘን ነገር ሳይኖር አይቀርም። ስለምንድን ነው የምታወሪው? ስለ ጆሲ። አይሽ ያገናኘን ያልኩሽ ለዚህ ነው። ደግሞ እንዳንቺ አይነቷን ሴት ስጠብቅ ስለነበር ነው እስካሁን ዝም ብዬው የነበረው። ምንድነው ትነግሪኝ የፈለግሽው? ወንድሜ ቃልን በጣም ነበር የሚወዳት። ነገር ግን በጆሲ ምክንያት ሁሉ ነገሩ ተበላሸ። ተበላሸ ማለት አይሽ መጠየቅ ከጀመርሽ የኔ ህመም ቀስ እያለ ወደ አንቺ መምጣት ጀምሯል ማለት ነው። የኔን ህመም ሌላ ሰው ሲታመም ደግሞ ማየት አልችልም። ወንድምሽ አሁን የት ነው ያለው? እሱን ቀስ ብለሽ ታውቂያለሽ። መቅደስ ይባላል። ዲቦራ። ዋው ቆንጆ ሰው። እንገናኛለን። ቆይ ፖሚ ማን ናት? ልትነግረኝ አልፈለገችም። እሺ የእናቷ ስም ማን ነው? ዊናታም እንደሚሻለኝ ቃል ስለ ቤተሰቦቿ ማውራት አትወድም። ይህን ለአንተ ማስረዳት አለብኝ? ግራ ቢገባኝ እኮ ነው። ይህን ነገርማ ማጣራት አለብኝ። አንቺ አምሻል እንዴ? እኔ እንደዚህ አይነት ነገር አይመቸኝም። ቦቅባቃ ፈሪ። ኧረ እባክሽ ፈሪ ለእናቱ ነው። እሺ አንድ እህቴን ነካችሁ ብሎ መግቢያ መውጫ ያሳጣን ቤተሰቡ ጋር ብንደርስ እንቅ አድርጎ ነው የሚገለን። ቆይ ግን ጆሲ በመልክም ከእሷ ጋር ይመሳሰላል። ከኛ ጋር በእድሜ ብዙ ይለያያል። እንዴት ከኛ ጋር ሊማር ቻለ? አዚ እኔ የለውበትም። ቆይ ሲጀመር አንቺ ምን አገባሽ? አይደለም እሱ ለምን እናትየው መጥተው አይማሩ? አየህ የሆነ ነገር አለ ማለት ነው። ዛሬ አንቺ ጤነኛ መስኝ ጨዋታ ቀይሪ። አቤት ልጄ ደህና ነሽ? ደህና ነኝ ልጄ። ሁሉም ነገር ላክስትሽ ነግሬያታለሁ። እና ታዲያ ምን አለችክ? ተረድታሻለች። ቀድሞም እኮ ነግሬሽ ነበር። እሺ ደግሞ መሸኛሽንም ጨርሼልሻለሁ። እስከዚህ ወር ድረስ እዚህ እየተማርሽ እንደነበር ስለሚገልጽ ምንም ችግር የለም። እሺ እሺ፣ አመሰግናለሁ። እሺ ልጄ እወድሻለሁ። እሺ ቻው። የስ አሁን አቤኔ እንደፈለኩ ማግኘት እችላለሁ ማለት ነው። ወይኔ ጉዴ! ግን አክስት እንዴት ነው የማየው? ፈጣሪው ነው በቃ። ይሄ ሙዚቃ እኮ ራዳው ጭሱ ሙዚቃ ነው ልቡ ሱሱ። ጨዋ ማለ ያለ ጨዋ ሰውን ሲያውሱ ይላሉ የለው ለፊቱ የለው። ቀጮ እርዳታሽን እፈልጋለሁ። አዎ በእናትህ እኔ ከፍታ ላይ ወሬ ነው ፋራ ነው በቃ። ቀጮ በእናትሽ እርዳታሽን እፈልጋለሁ። ምን እሺ ነው? አንድ የምትቀጭልኝ ሰው አለ። ምን ነው አዜብ ይባለች እንዴ? ሲጀመር እሷ ኮሽታ አለባት። እና ማን ነው? እኛ ክፍል የገባው ልጅ እህት። የማ ብቻ የዩባን እህት እንዳይሆን። አዎ ምን ነው ደነገጥሽ? አሬ ብራብኝ ከልጁ ጋር እኮ የሌለ ተግባብተናል። እንዴና? እኔ ደግሞ እንደዚህ አይነት ነገር አይነፋኝም። እንዴ ቀጮ የተለመደውን እኮ ገጭሻለሁ። አረ ላሽ አንዳንዴ ደግሞ ከራስ ሙድ ውጪ እኮ መስሚያ ድፍን ነው። እንዴ እና አልተፋቺ ነው? አራው ይብራብኝ። አቺ ቀጮ አቺ ሰላም ነው? ምኑ ዝምታ ያበዛው? አንዳንዴ እኮ ዝምታ መልስ ይሆናል። ኮሎምቦስ አንተን በደንብ አውቃለሁ። የሆነ ሴራ እያሰብክ ከሆነ የኔና ያንተ ነገር ያበቃለታል። አንቺም ከህጉ ልትወጪ ነው? እኔ የትኛውንም ህግ አልጣስኩም። ነገር ግን በጓደኞቼ ከመጣህብኝ መቼም አልፋታም። አታስቢ፣ እሱን እንኳን እንዳላደርግ ቀድሜ ተይዣለሁ። ማለት? ምክንያቱም በማላውቀው ምክንያት ኬኪ ፋሲል እንዳልነካው ፈልጓል። ለምን? እሱን አላውቅም። ኬኬ ለምንድን ነው ፋሲል እንዲነካል?